አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀይ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም መጣችሁ ይላችኋለሁኝ። ቤታችሁ ነው ላይክ ሰብስክራይብ ማድረጉ እንዳትረሱ። ሀሳባችሁን በኮሜንት አጋሩኝ ይላችኋለሁኝ። ማስተካከል ያለብኝ ነገርም ካለ በዛም አሳውቁኝ ይላችኋለሁ። አብርሽ ዛሬ ወደ ቡታጀራ ሄደዋል። ደሞዝ አብርሽ ማለት ነው በፍቅር ሴቶቹ አተራምሷል፣ በእውነት ማለት ነው። እና ምን አይነት ወንድ እንደሆነ ያላቅም እና ምን እንዳስቀመሳቸው ማለት ነው ሴቶች ማለት ነው። ሩታም ሆነ ከጣለች ነው ተመልሳ ድጋሚ የመጣችበት። ሄርምን ደግሞ እንደ ሴት ገባችለት አንዴ ማለት ነው። እና ለሴት ልጅ አንዴ ነው እንጂ ህይወት ሁለት የሚባል ነገር የለም። ሩትም ደግሞ በሱ አይደለም የጀመረው አገብቶ ማፍታት ያለ ነገር ነው ካልተስማሙ ማለት ነው። እና አሁን እሷ ቅድማ ጥላ አሁን ሄርሜላ አነሳች። አብርሽ እኮ በጣም ኮራት ይሰማሃል። በዚህ እኔ በጣም ነው ያደነኩት። እና ይሄ እንደዚህ የመሳሰሉ ሴቶች ይሄው ማገዳደል ደረጃ ላይ ደረሱ በእሷ ምክንያት ማለት ነው። እና እሷ አሁን ትንሽ ተሽሎታል። የእሷ በራሱ መወሰን ጀምሯል። ይሄው ወደ ቤተሰቦች መምራት አለብኝ ብሎ ውሳኔም አሳውቀዋል። እና በጣም ያዛዝናል እላቸዋለሁ ጋይስ። አሁን እኔ ጥሩ ሆኖ የሚታይ ነገር እንደኔ ማለት ነው። እንደኔ ሩታ አሁን የተፈጠረው ነገር ይቅርታ ጠይቀሽ ወደ ራስሽ ብትመለሽ በጣም ነው ደስ የመለኝ። ምክንያቱም እኔ ለአንቺም ክፉ ሆኜ ለአንቺም ጠልቼ ሳይሆን ማለት ነው እንደ ሴትነቴ በቃ በክፉ በመጥፎ ነገር ስሜ እንደልነሳ ስለማይፈልግ ለአንቺም እንደዚህ ነው ይላል ሰው ሩታ ማለት ነው። ስምሽ በጣም እየጠፋ ስለሆነ በቃ የተፈጠረው ነገር ፈጥሯል። በቃ ከህይወታችሁ ቤት ወጪ ማለት ነው። አሁን ለአንቺ ቅርብ ነው። ምክንያቱም መጀመሪያም አልፈልግም ብለሽ ስለጣልሽው አሁን ስለበጣበትሽው የሷ ህይወት ስለበጣበትሽው ለአንቺ የሚጨምርና የሚቀንስ ነገር የለም። ግን ስምሽ በመጥፎ ነገር ነው የምነሳው እስከ ቤተሰብሽ ድረስ ማለት ነው። እና ስለዚህ ይሄ የሚሆን የሌለበት ነገር ነው። በዚህ ላይ ደግሞ ባለፈውም ልጅሽም እኮ እንደዚህ እውነት አንቺ ይሄን ስራ ሰርተሽ ከሆነ አረብናት ልታዥን ይገባል። ቆም ብለሽ ብታስቢ ይገባል። ምክንያቱም ህፃኑ ልጅ ማለት ነው ፎቶ እያለው ነው ልጅሽ የቀበርሽው። ምን አንጀት አስችለሽ ነው? በእናትሽ ምን አይነት ጭካኔ ጥግ ደርሰሽ ነው እኮ ልጅሽ የቀበርሽው? እና የአባትሽ ልጅ ነው አብርሽ ወደሽም ከሆነ የአባትሽ ልጅ ነው። አዎ አንቺ ሚስቴ መርጧል ልጄ መርጧል እያልሽ አይደለ እንዴ? መጀመሪያ አይፈልግም ውጣልኝ ብለሽ ነው በጥፊ በምን እያልሽ አስወጣሽው ከቤቱ ማለት ነው። ብዙ ጊዜ ለምኖሻል። እና አሁንም ባለበት በሰላም ይኖር። ምክንያቱም የልጅሽ አባት ስለሆነ ማለት ነው። የልጅሽ አባት ነው። እና ለልጅሽ ቢዝለሽ ለእሷ ጥሩ ነገር እመኝለት እንጂ እንደዚህ ጀዝባ አርግተሽ ማለት ነው። እንደዚህ ቡራቅና ሰቂታ የሆነ ልጅ እንደዚህ አጀዝብተሽ ስትጎትቺ በጣም ይደብራል። በጣም ይደብራል ወላሂ ማለት ነው። ደግሞ ልጅሽ ደግሞ ህፃን ጨቅላ ማለት ነው። እናቴ ያላለሽ ልጅ አቀብርሽው ፎቶ ምንድን ነው የምሰማሽ? በእናትሽ ግን ደስ ብልሽ ነው። አሁን የሆነ ሆነዋል። ከአሁን በኋላ ማለት ነው ለራስሽ ይቅርታ አድርገሽ መለስ ብለሽ ራስሽ ይልሻለሁኝ እኔ ማለት ነው። እንደ ሂትነት የሚመክርሽ ነገር እኔ አንቺም ጠልቼ አይደለም ወላሂ በጣም ነው የሚወድሽ። ግን በቃ አብዛሹ ይበቅላሉ። በቃ እኔ ሁሉም ነገር ይችላሉ ብለሽ ማለት ነው። ተፈጥሮ ነሽ፣ አላህ ነው የፈጠረሽ። አንቺ ምንም ማድረግ አትችም። እንደ ማንኛውም ሰው ሰርተሽ ራስሽ መቀየር ትችላለሽ። ግን ማለት ነው ይሄ ናሀል ደረጃ ሰው ላይ ብትጨክኝ ሰው አትጎጂ በክፉ ነገር። አሁን አብርሽ በጤና አይደለም እንደዚህ ቆሞ የቀረው። በጣም ነው የሚያሳዝነው። አንቺም እኮ ደስ እያለሽ አይደለም፣ ይስታወቅብሻል እኮ እንደዚህ እንደ በግ አብርሽ ስትጎትሺ ልጅ ወዶ ሚስቴ ወዶ ቤቱን ፈልጎ ነው የመለሰው ነው የምትየው። እውነት አብርሽ ቤቱን ፈልጎ መርጦ ሳይሆን ማለት ነው አንቺ ያረግሽው ነገር ታውቃለሽ። የሆነ ነገር አርግተሽ ነው እንጂ በመሬት ተነስቶ አይደለም እንደዚህ ቆሞ ቀረ። እሺ ቤቱን መርጦ ልጁን መርጦ ነው ሚስቱን መርጦ ነው የተመለሰው ወደ አንቺ። ለምንድን ነው መኪና ማንደው? ለምንድን ነው ማይሰቀው? ለምንድን ነው እንደ ድሮ ማይቦረቀው? ለምንድን ነው በቃ ልክ የአእምሮ በሽታ መስሎ ቆሞ ይቀራል? ለምን? ይሄ ለአንቺ ጥያቄ። ፋሚሊ አበርታቱኝ፣ ሰብስክራይብ አድርጉልኝ ይላችኋለሁኝ። እስቲ በእናታችሁ አበርታቱኝ ይላችኋለሁኝ። ሀሳባችሁ በኮመንት አሳውቁኝ ይላችኋለሁ፣ ምን ማስተካከል እንዳለብኝ ማለት ነው። እና ሩታ መቼም ቢሆን የልጅሽ አባት ነው እና
ጥሩና መልካም ነገር ተመኝላት። ለበጎ ነውና የልጅሽ አባት ነውና የሆነ ነገር ስትሆንበት እሱ ነው የሚደርሰው ቅድማ ማለት ነውና ይሄን አይተሽ ማለት ነው አብርሽ ወደ ጤንነቱ እንደሚመልስ ትንሽ ቦታ ሲጨለት ይልሻለሁኝ። እና በተረፈ ጋይስ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ እና ፋሚሊ የሆናችሁትም አሁንም ከኛ ጋር ቆዩ እላችኋለሁ። ያልመጣችሁ ደግሞ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሀሳባችሁ ይህን መጨረሻ እኛ ጋር ስለቆያችሁ በጣም እናመሰግናለን። መልካም ቆይታ። ባይ ባይ።